አዋሽ ባንክ ከ36 ምርጥ የአፍሪካ ባንኮች ውስጥ በተከታታይ ለአራተኛ ጊዜ ከኢትዮጵያ ደግሞ ብቸኛ ምርጥ ባንክ በመባል ተመረጠ። የ2025 የምርጥ ባንኮች ምርጫን ይፋ ማድረጉን ያስታወቀው ግሎባል ፋይናንስ አዋሽ ባንክ ከአፍሪካ ውስጥ ምርጥ ባንኮች ተብለው ከተመረጡ 36 ባንኮች መካከል አንዱ ሆኖ በተከታታይ ለአራተኛ ጊዜ መመረጡን ይፋ አድርጓል። እንደ አውሮፓውያኑ አቆጣጠር 2025 ዓመታዊ በዓለም አቀፍ ደረጃና በአህጉር አቀፍ ደረጃ ምርጥ ባንኮች ምርጫ ይፋ በተደረገው መሰረት ከአፍሪካ ምርጥ ባንኮች ተብለው የተመረጡትም ከምስራቅ አፍሪካ፣ ከደቡብ አፍሪካ፣ ከሰሜን አፍሪካ፣ ከማዕከላዊ አፍሪካ እንዲሁም ምዕራብ አፍሪካ ባንኮች ሲሆን ባንኮቹም የተመረጡት በተለያዩ መስፈርቶች ቢሆንም በዋናነት ግን የተመረጡት በሁለት መስፈርቶች ነው ተብሏል። እነዚህ ሁለቱ መስፈርቶችም በአመቱ ያስመዘገቡት የትርፍና የጠቅላላ የሀብት እድገት መጠን መሆኑን በአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር የሆኑት አቶ ዮሐንስ መርጋ ተናግረዋል። አዋሽ ባንክ ከ36 ምርጥ የአፍሪካ ባንኮች የተመረጠ ሲሆን ከኢትዮጵያ ደግሞ ብቸኛው ምርጥ ባንክ ተብሎ ሊመረጥ የቻለው በግሎባል ፋይናንስ መጋዚን የምርጫ መስፈርቶች መሰረት እንደ አውሮፓውያኑ አቆጣጠር በ2024 ባከናወናቸው የኦፕሬሽንና ኦፕሬሽን ነክ ባልሆኑ ስራዎች መሆኑን አቶ ዮሐንስ አክለዋል። በዚህ መሰረት በምርጫው አሸናፊ ለሆኑ ባንኮች የሚሰጠው የእውቅና ሽልማት አሰጣጥ ስነ ስርዓት የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአሜሪካ ዋሽንግተን ዲሲ እንደ አውሮፓውያኑ አቆጣጠር በኦክቶበር 18 2025 በሚያደርጉት ዓመታዊ የጋራ ጉባኤ ላይ የሚከናወን መሆኑንና አዋሽ ባንክም በተጠቀሰው ቀንና ስፍራ በመገኘት ሽልማቱን በክብር የሚቀበል መሆኑ ተገልጿል።